ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የተለያዩ ቪዲዮዎች ስለቅ እንዲመጡላችሁ የደወል ምልክቷን አንድ ጊዜ ነኳት። እሺ ዛሬ ደግሞ ቆንጆ የሆነ የቁርስ አሰራር ነው ይዤላችሁ የመጣሁት። እዚህ ጋር የተጠቀምኩት 2 እንቁላል፣ እዚህ ጋር ግማሽ ብርጭቆ ለብ ያለ ወተት ቀዝቃዛ አይደለም። እዚህ ጋር 1 ብርጭቆ ዱቄት፣ እዚህ ጋር ስኳር፣ እዚህ ጋር ቫኒላ፣ እዚህ ጋር ትንሽዬ ጨው አላበዛሁም። እዚህ ጋር 2 የሾርባ ማንኪያ ዘይት፣ እንደዚህ መፍጫ ውስጥ በደንብ እስከሚለሰልስ ድረስ ፈጭቸዋለሁ። እዚህ ጋር የዱቄቱን ወተት ነው የጨመርኩት ለመልክ። ከሌላችሁ ባትጨምሩም ችግር የለውም። የፍሬሽ ወተት ካላችሁ ያንን መጠቀም ትችላላችሁ። እዚህ ጋር በደንብ ተፈጨሁት በኋላ መጋገሬን ዘይት ቀብቼ እንደዚህ ጋግሬያለሁ። ከታች ዘይት ነው የቀባሁት፣ ዘይቱን ሰርታችሁ ሞክሩት። ቆንጆ ቁርስ ነው። ምን ልስራ ቁርስ ምን ልስራላችሁ ብላችሁ የተጨነቃችሁ ይህንን ቁርስ ሰርታችሁ አብሏቸው። እዚህ ጋር ገልብጬዋለሁ ከታች በስሎልኝ። እዚህ ጋር የጨመርኩት ቅቤ ነው። እናንተ የፈለጋችሁትን መቀባት ትችላላችሁ። ዘይት ዘይቱን ይመረጣል። ዘይት ዘይቱን ካለ፣ ከሌለ ዘይት ዘይቱን ካለ፣ ቅቤ ካላችሁ ቅቤ። አሁንም ይሄ ቅቤ ነው። እንደዚህ ቅቤውን ትገለብጡታላችሁ። ቆንጆ ቁርስ ነው። እዚህ ጋር ፍራፍሬ ያለኝ፣ እዚህ ጋር የተጠቀምኩት ቾኮሌት ነው፣ ነትላ ማለት ነው። እዚህ ጋር ከታች ቀባሁኝ። ከዛ ፍራፍሬውን አደረገ። ሙዝም ካላችሁ ሙዝ መጨመር ይቻላል። እንደዚህ አድርጋችሁ ሰርታችሁ አቅርቡ። በጣም ቆንጆ የሆነ ቁርስ ነው። ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።